እንኳን ለ2018 ዓ.ም የገና በዓል በሰላም አደረሳችሁ። የቂርቆስ ክፍለ ከተማ ኮሙኒኬሽን ጽፈት ቤት በዓሉ የሰላም የፍቅርና የደስታ እንዲሆንላችሁ መልካም ምኞቱን እየገለጸ በዛሬው ዕለት በክፍለ ከተማችን የተጀመረውንና ለበዓሉ ማድመቂያ የሚሆን ልዩ የባዛርና የገበያ ትስስር መርሃ ግብር አስመልክቶ ያዘጋጀነውን ዘገባ እናቀርባለን። በቂርቆስ ክፍለ ከተማ በመጪው ታህሳስ 29 ቀን 2018 ዓ.ም የሚከበረውን የገና በዓል ምክንያት በማድረግ ሸማቾች ምርቶችን በተመጣጣኝ ዋጋ የሚያገኙበት የባዛርና የገበያ ትስስር በይፋ ተጀምሯል። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ በዛሬው ዕለት በክፍለ ከተማው በተለያዩ አካባቢዎች የተዘጋጁ የገበያ ስፍራዎችን ተዘዋውረው ተመልክተዋል። ዋና ስራ አስፈጻሚው በጉብኝታቸው ወቅት በድምሩ በ26 ቦታዎች ላይ የተከፈቱ የገበያ ማዕከላትን በመጎብኘት በስፍራው የሚገኙ ነጋዴዎችንና አምራቾችን አበረታተዋል። ዶክተር ምስክር የከተማ አስተዳደሩ የኑሮ ውድነት ቅነሳ ከ14 ቢሊዮን ብር በላይ መመደቡን አስታውሰው ይህ የገበያ ትስስር ደላላን በማስቀረት ምርቶች በቀጥታ ከአምራቹ ለሸማቹ እንዲደርሱ ትልቅ ሚና እንዳለው ገልጸዋል። ዶክተር ምስክር ነጋሽ ጨምሮ እንዳስገነዘቡት የገበያ ማረጋጋት ስራው ካለፈው ዓመት ጋር ሲነጻጸር ትልቅ ለውጥ የታየበት ነው። ለምሳሌ ባለፈው ዓመት የገና ወቅት 1 ኪሎ ሽንኩርት ከ110 ብር በላይ ይሸጥ እንደነበር አስታውሰው አሁን ግን በተሰራው የገበያ ማረጋጋት ስራ አንደኛ ደረጃ ሽንኩርት በ25 ብር፣ ዝቅተኛው ደግሞ በ20 ብር ለህብረተሰቡ እየቀረበ ይገኛል። በተጨማሪም እንደ ዘይት ያሉ የድጎማ ምርቶች በሁሉም ማዕከላት እንዲቀርቡ መደረጉን ዋና ስራ አስፈጻሚው ገልጸው ይህም ስግብግብ ነጋዴዎች ምርት እንዳይደብቁና በህዝቡ ላይ ያልተገባ የዋጋ ጭማሪ እንዳያደርጉ ትልቅ ትምህርት እንደሚሆን አመላክተዋል። ህብረተሰቡም ይህን ምቹ አጋጣሚ በመጠቀም እስከ በዓሉ ዋዜማ ድረስ ክፍት በሚቆዩት በእነዚህ ማዕከላት ገበያውን እንዲፈጽም ጥሪ የቀረበ ሲሆን በዓሉን በደስታና በተረጋጋ ሁኔታ እንዲያሳልፍ መልካም ምኞት ተላልፏል። በዓሉ የፍቅርና የመረዳዳት እንዲሆንላችሁ እየተመኘን የቂርቆስ ኮሙኒኬሽን ጽፈት ቤት በድጋሚ መልካም በዓል ይላችኋል።